ስኬት እና የአእምሮ እረፍት የሚሰማኝ ከዚህ አንፃር ክቡር ጠቅላይ ሚኒስትር አንድ ቀን በስራዬ ገብቶብኛል። የድሮ አጋርነን አሁን ዋና ፓርቲ ውስጥ ነው። ጅግጅጋ የኦሮሚያ ነው። አብዲ አሊ እንደገና የሶማሊያ ክልል ፕሬዝዳንት ሊሆኑ ነው። ሙስጠፌ ከስልጣን የሚያወርደኝ የለም ሲሉም ተናግረዋል። እንዲሁም እኔን ከስልጣን ለማውረድ የሚፈልግ ካለ አብይ አህመድን ቀድሜ አወርደዋለሁም ብሏል። በሶማሊያ ክልልና በኦሮሚያ ክልል መካከልም በአንዳንድ አካባቢዎችም ውጊያ እየተካሄደ እንደሚገኝም እየወጡ ያሉ መረጃዎች አመላክተዋል። ጅግጅጋ የኦሮሚያ ነው። አብዲ አሊ እንደገና ስልጣን ሊይዙ ነው። እንዲሁም ደግሞ ሙስጠፌ መሐመድ ከስልጣን ሊለቁ ነው የሚለው መረጃ በአሁኑ ሰዓት ላይ በተለያዩ ማህበራዊ ትስስሮችም የተሰራጨ ይገኛል። ከዚህ ጋር በተያያዘም ሙስጠፌ መሐመድ በድብቅ ስብሰባ አካሄዱ እንደነበረም ተሰምቷል። ሙስጠፌ መሐመድና አብይ አህመድ በአሁኑ ሰዓት ላይ ከአንድ ሳንቲም ሁለት ገጽታዎች ወደ ባላንጣነት ተቀይረዋል። ከዚህ ጋር በተያያዘም ሙስጠፌ መሐመድ አንድ ጥብቅ መግለጫ አውጥተዋል። ሙስጠፌ መሐመድ 5 ደቂቃ ርዝመት ባለው በዚሁ መግለጫቸው ወቅትም በአሁኑ ሰዓት ላይ በሶማሊያ ክልል ያለውን ሁኔታ በግልጽ አስረድተዋል። ሙስጠፌ መሐመድ የሚከተለውን ቪዲዮም ለህዝብ አጋርተዋል። ስኬት እና የአእምሮ እረፍት የሚሰማኝ ከዚህ አንፃር ክቡር ጠቅላይ ሚኒስትር አንድ ቀን በስራዬ ገብቶብኛል። የድሮ አጋርነን አሁን ዋና ፓርቲ ውስጥ ነው። መደበኛ ፖለቲካ ባለበት ሀገር ይሄ ጥያቄ ምናልባት ውስጥ ስትገባና ውጪ ስትወጣ የተለያየ ሊያሰኝ ይችላል። እርግጠኛ ነኝ ስራ ላይ ከመጣህ በኋላ በፖለቲካ አመራር ከመጣህ በኋላ ድሮ ውጪ ሆነ የማይታዩ ብዙ ውስብስብ ነገሮች እንዳሉ ነገሮች ሁሉ ነጭና ጥቁር እንዳልሆኑ ሞር ይገባሃል። ያኔ ሲተች የነበረው ሁኔታ አንፃር ግን የሰብአዊ መብት ጭፍጨፋ በሚደረግበት ሁኔታ ውስጥ ገብቼ ሳየው ያን ማስቆሜ ያ እንዳይኖር ማድረጌ የሞራል እረፍት ይሰጠኛል እንጂ ውጪ ሆኜ ሲተች የነበረው ምናልባት ሳቼ ነበር ወይም እዚህ አካብጄ ነበር አለ። ስኬት እና የአእምሮ እረፍት የሚሰማኝ ለምሳሌ አጠር ለማድረግ የሰብአዊ መብት ጥሰት ነበር የለም። ሰላም እጦት ነበር፣ ሰላም አለ ክልል ውስጥ። ከልማት አንፃር 30 ዓመት ከፌደራሊዝም ክልል ከተመሰረተ ወዲህ ከተሰሩ ስራዎች የሚወዳደሩ ስራዎችን ሰርተናል በሁሉም መስክ። እኔ ከመጣሁ በኋላ የሶማሌ ህዝብ ድሮ የነበሩ ስሜቶች እየተቀረፉ በኢትዮጵያዊነቱ እያመነ በኢትዮጵያዊነት ሲያምን ደግሞ ለይስሙላ ሳይሆን ተጠቃሚ ነው። ከኢትዮጵያዊነት ይጠቀማሉ። ሰላም አለኝ፣ ልማት እየመጣልኝ፣ ውክልና የተሻሻለ ነው፣ የአገር ባለቤት የተረጋገጠ ነው የሚል ስሜት አለ። ይሄን በተግባር በክልሉ ያለው የሃይማኖት የብሔር መቻቻል ያሳያል። መንግስት ብቻ አይደለም ይሄ ሁሉ እየጠበቀ ያለው። አንዳንድ ሚዲያ ላይ እንደሚባለው አንድ አመራር ወይ የተወሰኑ አመራሮች ጥሩ ሰዎች ስለሆኑ ወይ ስላሉ አይደለም፣ ህዝቡ ጭምር ያለ ስሜት ስለሆነ ነው። ኢትዮጵያውያንን አብረን መኖር አለብን፣ ሃይማኖት ማክበር አለብን የሚል ስሜት ስለመጣ ነው። የመገንጠል ስሜት የነበረው ሁኔታ ኦልሞስት ቀርቷል ማለት ይቻላል። ዛሬ ድሮ ዳር ሆነን እናኮርፍ የነበረውን ስሜት ትተን አሁን መሀል ሄደን መሀሉ የኛ ነው፣ መሀል መሆን አለብን ወደሚል አስተሳሰብ ተቀይሯል። ይሄን የሚያግዝ ደግሞ የፌደራል ውክልና አግኝተናል። የፓርቲ ጽህፈት ቤት ኃላፊ እና ምክትል ፓርቲ ኃላፊ ከሶማሌ ክልል ነው። ፋይናንስ ቢሮ ከውክልና አንፃር ቁጥር ሳይሆን ኢምፖርታንሱ ያላቸው ሚዛን በፌደራል ደረጃ ጥሩ ነው። ከውክልና አንፃር በከፍተኛ ደረጃ የድሮ አጋርነን አሁን ዋና ፓርቲ ውስጥ 23 ማዕከላዊ ኮሚቴ ያለን 4 ስራ አስፈጻሚ እስከ ፓርቲው ምክትል ሊቀመንበር ምክትል ፕሬዝዳንት ነው ያለው። ይሄ በተጨባጭ ተሳትፏችን ማደጉን የሚያሳየው፣ ድምጻችን ማደጉን የሚያሳየው። እኔ ወደዚህ ኃላፊነት እንዲመጣ ያው የአገሪቱ አመራር ነው የወሰነው። ስፔሲፊካሊ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው በዚህ ጉልህ ሚና የሚኖራቸው። ያው በነበረው ሂደት የክልሉ አመራር
ችግር ውስጥ ሲገባ ክልሉን ሊያረጋጉ የሚችሉ ምሁሮች ሲፈለጉ በዛ ፕሮሰስ ውስጥ እንዲካተት ስላደረጉ ማለት ነው። እንዲካተት ቀጥሎ ያለው ሂደት ያው በፓርቲ መዋቅር ውስጥ የተፈጸመ ሂደት ነው። አሁን ባለው ሁኔታ የፓርቲ አባል ነኝ። ስለዚህ እኔ ክልል ሊመደብ ፌደራል ሊመደብ አልመደብ አይደለም። ዋናው በተመደብኩበት ስራ የተሰጠኝ የስራ ኃላፊነት መወጣትና ውጤት ማምጣት ነው፣ ዲሊቨር ማድረግ ነው የኔ ዓላማ። ያን ገምግመው በዚህ ቦታ መቀጠል አለብህ ብሎ የሚሰጠኝ ተልእኮ ለመስጠት ዝግጁ ነኝ። ጠቅላይ ሚኒስትሩ እንግዲህ ብዙ ነገር መዘርዘር ይቻላል፣ ግን እኔ አሁን በዚህ አጭር ጊዜ መጣልኝ ነው። ሶማሌ ክልል ለመጣው ሰላም አንዱ ትልቁ አስተዋጽኦ ያደረገው የድሮ የነበረው ጣልቃ ገብነት አለመኖር ነው። ጣልቃ ገብነት አለ፣ ጫና አለ፣ ኢንፍሉዌንስ አለ። በዚህ ጫና መሀል ደግሞ የህዝቡን ስሜት የማይመለከቱ ወይም የሚጎዱ ውሳኔዎች ወሰናል። ያ ቀርቷል። ትክክለኛ ፌደራሊዝም ከመተግበር አንጻር ራሳችንን እንወስን፣ ማን ይሾም፣ ማን ይውጣ፣ ማን ይግባ። ኦፍ ኮርስ በአገር አቀፍ ደረጃ የሚሰጡ ስትራቴጂክ አሳይመንቶች አሉ ለሁሉ። አተገባበር ላይ ግን በሙሉ ነፃነት ነው የሚሰራው። ፖሊስ አንጻር በራሳችን የምናወጣቸው ፖሊሲዎችና ሂደቶችም አሉ በክልል ደረጃ። ከዚህ አንጻር ክቡር ጠቅላይ ሚኒስትር አንድ ቀን በስራዬ ገብተው አያውቁም። ጣልቃ አለመግባታቸው ማለት ክትትል አያደርጉም አይደለም። አቅጣጫ ይሰጣሉ፣ ይናገራሉ። ይህ ስህተት ነው፣ እንገናኛለን፣ በስብሰባ እንገናኛለን። ዴይ ቱ ዴይ አክቲቪቲስ እና ስራዎች ግን እንሰራለን። ስለዚህ ይሄ ነፃነት እንደሚሰጡ ብዙ ሰው አያውቁም ብዬ አምናለሁ። ሁለተኛው እኔ ሰው አያውቁም የማስበው ታጋሽ ናቸው ባይ ታጋሽ ናቸው የሚሉት አለ። የምስራቅ ኮከብ እየተባለ የሚጠራው የሶማሊያ ክልል ፕሬዝዳንት ሙስጠፌ መሐመድ አነጋጋሪ ሆኖ እንደቀጠለ ነው። ሰሞኑን ሚስጥራዊ ስብሰባ ላይ የተናገረው ነገርም ሾልኮ ወጥቶበታል። አብይ አህመድ ከስልጣን ሊያነሳኝ ነው፣ እኔን ከማንሳቱ በፊት እሱ ይነሳል ሲልም ይሰማል። ጠቅላይ ሚኒስትሩን ጨምሮ ከፍተኛ ባለስልጣናትም በዝግ ስብሰባ የተናገሩት ሾልኮ ወጥቶባቸዋል። ሽመልስ አብዲሳ በጨፌ ኦሮሚያ አባይ ማዶ ተሻግረን አደናግረናቸዋል ሲልም የአሳምነው ጽጌ፣ የአምባቸው መኮንን፣ የምግባሩ ከበደ የእዘዜ ዋሴን ግድያ አማራ ክልልን ለማዳከምና መሪ ለማሳጣት ኦህዴድ እንዳደረገው ሽመልስ ነግሮን ነበረ። ብልጽግና ለኦሮሞ እንዲመች አድርገን መስርተናል ሲልም ተናግሯል። ያ የሽመልስ አብዲሳ ንግግር ሾልኮ በወጣበት ከፍተኛ አቧራ ነበር ያስነሳው። ሽመልስ መስቀል አደባባይ በኢሬቻ በዓል ላይ ነፍጠኞች ከሰሩበት ቦታ ሰበርናቸው ሲልም ተናግሯል። ሁለተኛ የኮሪደር ልማቱ ጋር በተያያዘ አዲስ አበባ ዋና ዋና አካባቢዎችም እየፈረሱ ህዝቡ ቁጣውን በማህበራዊ ሚዲያ እየገለጸ ባለበት ሰዓትም ሽመልስ አብዲሳ ከ100 ዓመት በፊትም ፊንፊኔ ኦሮሞ ነበረ የሚኖረው ተፈናቅሎ ዳር ተጥሎ ነበረ፣ አሁን ግን የተፈናቀለው የኦሮሞ ህዝብ የሚመለስበት ጊዜ ነው ሲል በፌስቡክ ገጹም ጽፎ ነበረ። ጄኔራል አበባው ታደሰ ስለ ኦህዴድም በሚስጥር ያወራው ቪዲዮ ወጥቶበት ነበረ። አበባው ታደሰም ህወሓት ማረኝ ሲልም ይሰማል። ኦህዴድ ሁሉንም አይነት ወታደራዊ እዞችንም እንደተቆጣጠረ ሲናገርም ይደመጣል። አበባው ተረኝነቱም አይን ያወጣ እጅግ በጣም እንደገረመው ተናግሯል። ብልጽግና ተሰንጥቋል ብቻ ሳይሆንም ተበረጋግዷል። እድሜ ለአብይ አህመድ በድናው ጊዜም ተቃዋሚዎችም ተከፋፍለው አዋርዶም ተሳክቶለትም ሁሉም ነገር እጅ በእጅ ሆኖለታል። በአሁኑ ሰዓት ላይ ሙስጠፌ መሐመድ ከአብዲ አሊ ስልጣን ሲረከብ ሶማሊያ ክልል ተተራምሶ ነበረ። አብዲ አሊ ሶማሊያ ክልልን እገነጥላለሁ ብሎ ልዩ ኃይል ከመከላከያ ጋር መደበኛ ውጊያ አድርጎ ነበረ። ሂጎ የተባለ ወጣቶች ብሔራዊ ቡድንም በአሁኑ ሰዓት ላይ ክርስቲያኖችን ያስጨፈጨፈ ይገኛል። ቤተክርስቲያንም አቃጥሏል። ባንኮችም እንዲዘረፉ አስደርጓል። ቤቶችም ወድሟል። የንግድ ተቋማትም ተቃጥለዋል። መከላከያ ገብቶ መስዋዕትነት ከፍሎ አብዲ አሊን በቁጥጥር ስር አውሏቸውም ነበረ። ሙስጠፌ መሐመድም ያኔ ነበር ክልሉን የተረከቡት። ብዙዎችም ክልሉ ጸጥታ ችግር ሲያጋጥም የሰዎች ህይወት ሲያልፍም የሶማሊያ ክልል በሙስጠፌ ጊዜ ሰላም ሆኗል። የተቃጠሉ ቤተክርስቲያኖችም ተሰርተዋል። የወደሙ ንግድ ቤቶች፣ መኖሪያ ቤቶችም እንደገና ተሰርተዋል። እውነት ለመናገር ሙስጠፌ ከክልሉ ህዝብ አልፎ በሌሎች ክልሎች ህዝቦች ዘንድም ይወደዳል። ተወዳጅ መሪም ነው። የኦሮሚያና የትግራይ ፖለቲከኞች ሙስጠፌ መሐመድን ይጠሉታል። ኢትዮጵያዊነት በአደባባይ ሲሰብክ ይታያል። ይሄ ደግሞ በጽንፈኞቹ ዘንድም አይወደድም። አብይ አህመድ ሙስጠፌን ከስልጣን ሊያነሳ እንደሆነ ጭምጭምታዎችንም ይሰሙ ነበር። አሁኑ ሰዓት ላይም እየወጡ ያሉ መረጃዎችም እንዳመላከቱት ኦሮሚያ ክልል
ሶማሊያን ለመያዝ እየተዋጋች እንደሆነም ተሰምቷል። አብዲ አሊ እንደገና የሶማሊያ ክልል ፕሬዝዳንት ሊሆኑ እንደሆነም በአብይ አህመድ ሊሾሙ እንደሆነም ነው እየወጡ ያሉ መረጃዎችም ያመላከቱት። ሙስጠፌ መሐመድም ከስልጣን የሚያወርደኝ የለም አብይን ቀድሜ አወርደዋለሁ ሲልም በአንድ መግለጫ ላይ ተናግሮ ነበረ። በሶማሊያ ክልልና በኦሮሚያ ክልል ድንበር አካባቢም ውጊያዎቹም እንደቀጠለ ነው። እናንተ ስለዚህ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አጋሩን። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ መልካም ጊዜን ተመኘን።